ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ከዞን እስከ ወረዳ ያሉ አመራሮች ዞናዊና ወቅታዊ ጉዳዮች ላይ ያተኮረ ግምገማ መድረክ በቦንጋ ከተማ ያካሄደ ይገኛል። በመድረኩ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው እንደተናገሩት ወቅታዊ ዞናዊ የፖለቲካ አዝማሚያን በመዳሰስ በመገምገም በየደረጃው ባከናወናቸው ተግባራት ላይ የፖለቲካ አስተሳሰብና የተግባር አንድነትን በጋራ ለመፍጠር ታልሞ የተዘጋጀ እንደሆነም ገልጸዋል። ምክትል ርዕሰ መስተዳድሩ የመንግስትና የፓርቲ ተልእኮችን ህዝቡ በሚፈልገው ልክ ምላሽ ለመስጠት ከዞን እስከ ታችኛው መዋቅር ድረስ በአመራሮች ዘንድ ያሳሰብ ያመለካከት እንዲሁም በተግባር አፈጻጸም ላይ የሚታየውን ጉድለቶች በየጊዜው በመገምገምና በማጥራት እንዲሁም በማረም ችግሮችን መፍታት እንደሚያስፈልግም ተናግረዋል። ምክትል ርዕሰ መስተዳድሩ የብልጽግና ፓርቲ እሴትን፣ ራዕይን እንዲሁም ተልእኮን በአግባቡ መፈጸምና መተግበር የሚችል አመራር ለመገንባት ክልሉ ከተቋቋመ ጊዜ አንስቶ ስራዎች የተሰሩ እንደሚገኙ ተናግረው የአመራር ኃይል አስተላለፍ በፓርቲ መርሆችና እሴቶች ላይ የአመራሩ አመለካከትና ተግባር አፈጻጸም እንደሚገመገምም አቶ ማስረሻ በላቸው ጠቁመዋል። በግምገማ መድረኩ የዞን፣ የወረዳ፣ የከተማ አስተዳደር አመራሮች የተሳተፉ ሲሆን መድረኩ በቀጣይ 4 ቀናት እንደሚቆይም ከወጣው መርሃ ግብር ማወቅ ተችሏል። የመንግስት ንብረቶች የአገልግሎት ማብቂያ ጊዜያቸው ሳይደርስ ከጥቅም ውጭ እንዲሆኑ ማድረግ ለተጨማሪ ወጪ ይዳርጋል አሉ የከፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ ጥበው ገዛኝ። ይህንን ያሉት መምሪያው ከወረዳዎችና ከተማ አስተዳደሮች ጋር በፋይናንስ ሴክተር የአሰራር ስርዓት ዙሪያ በምክክር ባደረገበት ወቅት ነው። ዝርዝሩን ምረታ ብርሃኑ ታቀርባለች። የፋይናንስ ሴክተሩ በፋይናንስ አዋጅ መሰረት በጀት ማዘጋጀት፣ መቆጣጠር፣ ኦዲት ማድረግ እንዲሁም አጠቃላይ የመንግስት ሀብት ቁጥጥር የሚያደርግ ተቋም መሆኑ ይታወቃል። ከመድረኩ ቀደም ብሎ በወረዳዎችና በከተማ አስተዳደሮች የፋይናንስ ተግባራት ላይ ያተኮረ ድጋፋዊ ክትትል ተከናውኗል። በዚህም ከመልካም ተግባራት ባሻገር የተለያዩ ችግሮች የተስተዋለበት እንደነበርም ተገልጿል። ይህንን ለመቅረፍ ሲባል የጋራ መግባባት ለመፍጠር በማሰብ መድረኩ መዘጋጀቱን የመምሪያው ኃላፊ ገልጠዋል። መድረኩን በንግግር የከፈቱት የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ እንዳሉት የፋይናንስ አስተዳደርና ቁጥጥር ስርዓት እውን የሚሆነው የሚመደበውን በጀት በአግባቡ በመጠቀም እንዲሁም በአግባቡ በመምራት ለሕዝብ ጥያቄ ተገቢ ምላሽ በመስጠት በግልጸኝነትና ተጠያቂነት በማገልገል ነው ብለዋል። በሴክተሩ የሚስተዋሉ ችግሮችን የፋይናንስ ስርዓቱ በሕግና ደንብ እንዲመራ ያስፈልጋልም ነው የተባለው። በመጨረሻም የበጀት ቁጥጥርና አስተዳደር ስርዓት በፋይናንስ መመሪያና ደንብ ተከትሎ መስራት፣ የሂሳብ ሰነዶች በተገቢው መሰረት በጥንቃቄ ማዘጋጀት፣ ማደራጀትና ወደ ሰነድ ክፍል በወቅቱ ገቢ ማድረግ የሚሏቸውና ሌሎች ተግባራት ላይ የጋራ አቋም በመያዝ መድረኩ ተጠናቋል። በቦንጋ ከተማ ሸታ ከንቴሪ ቀጠና አስተዳደሩ ማህበረሰቡን በማስተባበር የተለያዩ ልማት ስራዎችን በከተማዋ ደህንነት ዙሪያ እየሰራ መሆኑን ገለጸም። የቀጠና አስተዳደሩ ከአቅሙ በላይ በሆኑ ጉዳዮች ላይ ሌሎች አካላት እገዛ እንደሚያስፈልገውም አመላክቷል። ዜናውን አማኑኤል ኃይሌ ያዘጋጅቶታል። ዝርዝሩን ጽዮን ታደለ ታቀርባለች። በቦንጋ ከተማ ሸታ ከንተሪ ቀጠና አስተዳደር ማህበረሰቡን በማሳተፍ የውስጥ ለውስጥ መንገዶች ግንባታ፣ በሁለት ትምህርት ቤቶች የመማሪያ ክፍሎች ግንባታ፣ ለቀጠናው አስተዳደር ጽሕፈት ቤትና ደረጃውን የጠበቀ መሰብሰቢያ አዳራሽ መገንባት ላይ መሆናቸውን አስተዳደሩ አቶ አደመ አበበ ገልጸዋል። በአዲሱ ፕላን መሰረት ቀጠናው ራሱን ችሎ ይውጣ ተብሎ ከወጣም በኋላ ጽሕፈት ቤት የለንም። ቀጠና ተካፈለ እንጂ ጽሕፈት ቤት የለንም። ወደ አሁኑ ቀጠና ተካፈለ ከመጣነ ወዲህ 5 ክፍል ቤቶችን ቆርቆሮ ሰርተናል። ቅድም መግቢያ ላይ ያያችሁ ማለት ነው። ቅድም እየሰራን የመጣችሁ ቦታ ላይ ወደ አሁኑ ህዝብ አስተባብረን እዛ ሰርተ ቆይተን ከሰራን በኋላ አመት ወይ በኋላ የሰራን ቤት በችኩል ነው ሰራን። ህዝባችንን የማይመጥን አዳራሽ የሌለው ጽሕፈት ቤቱ ቆርቆሮ በመሆኑ ምን ሆነ አለበት የሚል ሰፊ እቅድ አቅደን ህዝብን አስተባብረን ያለን ሀብታችንን ተጠቅመን አሁን ያለን ቦታ ላይ ትልቅ ደረጃ የጠበቀበት ህዝባችንን የሚወክል ጽሕፈት ቤት የሚመስል ጽሕፈት ቤት ሰርተናል። አዳራሽ እስካሁን ድረስ የለንም። አጋጣሚ እንደው በዚህ አጋጣሚ የሚያመሰግነው ቦንጋ መምሪያ ኮሌጅ ነው። ቦንጋ መምሪያ ኮሌጅ ለኛ ጊዜ አዳራሽ ይሰጥ ነበረ። እዛ ስብሰባ አዳራሽ ሌላ ፕሮግራም ከያዘ እንጨት ነበር የምንሰባሰበው። ይሄ ሁሉ አቅደን አዳራሽ ቅድሚያ ያስፈልጋል የሚለው ይሄ ትልቅ አዳራሽ
250 ካሬ አዳራሽን ጀምረናል። ይህ አዳራሽ በቅርብ ጊዜ አልቆ ምረቃ ላይ እንደርሳለን የሚል ነገር ነው ያለውና በዚህ ቀጠና ስር 2 ትምህርት ቤቶች አሉ። አንደኛ ከንቲያ ትምህርት ቤት ነው አሁን የሚያሳየው ነው። መጀመሪያ ትምህርት ቤቱን መንግስት ቦታ ሰጥቷል። 4 መመሪያ ክፍል ሰርቶ ሰጥቷል። ቀሪ ትምህርት ቤት የተማሪው ብዛት ስላለው በየአመት 10 ክፍል ሰጥተናል። አሁንም ግንባታ ላይ ነው አለን። ትምህርት ቤት መጀመሪያ መንግስት የሚፈልገው ከመንግስት የሚፈልገው አንደኛ ቦታውን መስጠት ነው። ሁለተኛ የጅምር ግንባታ የሚሆንበትን መስጠት ነው። ቀሪውን ህብረተሰብና መንግስት ነው የሚል ነገር አስበን ህዝብን አስተባብረን ደረጃ የጠበቀበትን ትምህርት ቤቶችን እያሰራን ነው። ከንተሪ ማለት ነው። እንደገና ቀጃ በዚህ ትምህርት ቤት በዚህ ቀጠና ስር ነው ያለው። ቀጃ ትምህርት ቤት በብዙ ጊዜ የቆየበት ትምህርት ቤት ነበረ። ያረጀ አርጅቶ ያለውን 4 ክፍል ሰርተናል። አሁን ተጨማሪ ግንባታ እዚህ ያስፈልጋል። በቀበሌ ደረጃ አሁን አቅደን ህዝብን አስተባብረን 14 ክፍሎችን ሰርተን ልጆቻችን እያስተማርን ነው አለን። አቶ አደመ በቀጠናቸው ወንጀል የመከላከል ስራ ከሚመለከታቸው ጋር በቅንጅት ትኩረት ተሰጥቶበት እየተሰራ መሆኑንም ተናግረዋል። የቀጠና አስተዳደሩ እንቅስቃሴ ውስጥ የህዝብ ተሳትፎ የጎላ ሚና እንደነበረውና ይህም ተጠናክሮ ከቀጠለ ከዚህ የሚበልጥ አፈጻጸም ማስመዝገብ እንደሚቻል የገለጹት ደግሞ ከቀጠናው አስተባባሪ ወይዘሮ ታደለች ማጮ ናቸው። ማህበረሰቡ ጋር ያለን ስራ በጣም እጅግ ደስ የሚለው ነው። ማህበረሰቡ ሴቱን፣ ወንዱን፣ ወጣቱን ያሳተፈን ይሄ ቤት ትምህርት ቤት ሲሰራ ማለት ነው ማህበረሰቡን አወያይተን ይሄ ትምህርት ቤት መንግስት መስራት አይችልም በአዲሱ ፍኖተ እንትን በመጣው ካርታ በመጣው ህብረተሰቡ ነው ቀበሌ ሰርቶ ይስጣ በተባለው እኛ አምናለት ካቻምና 4 ሰርተናል። ዘንድሮ 4 ሰርተናል። ቀጃ ላይ እንደዛ ነው የሰራ ነው። ለህዝቡና እኛ ያለን ግንኙነት ባይኖር ይሄ አይሰራ በህዝብ ተሳትፎ ነው የተሰራው። አሁን ቀጣይ ያለውን እንደ ካምፕ መንግስት ቦታ ለህዝቡ ሲሰጥ እንደዚህ አንደኛ ደረጃውን የጠበቀ ደግሞ ለመስራት እቅድ ውስጥ አስገብተናል። በህዝብ ተሳትፎ የቀጠና አስተዳደር እያስገነባ ያለው ጽህፈት ቤትና የስብሰባ አዳራሽ ዘርፈ ብዙ ጥቅም እንዳለውና ከታቀደው ጊዜ ቀድሞ ተጠናቆ አገልግሎት እንዲሰጥ እየተመራ እንደሆነም የግንባታው አስተባባሪ አቶ ብርሃኑ ከበደ አብራርተዋል። እንደ ቀበሌ ነው የሚታየው ግን የተሰራ ያለው ትልቅ ሰፊ አዳራሽ ሁሉን ዘርፎች ያሟላ ቢሮ ምናልባትም በከተማ ደረጃ ያልተለመደን ቢባል እንግዲህ ማጋነን አይደለም። ይሄ ነው አዳራሽ ትልቅ አዳራሽ ከቀበሌም አልፎ ያው ለከተማው ትልቅ አስተዋጽኦ ማበርከት የሚችል አዳራሽና ቢሮዎች ናቸው የተሰሩ ያሉት። ጠቀሜታው የጎላ ነው። አሁን ባለው ደረጃ እንዳልኩ ከኮሌጅ ቀጠና ባለፈ ለከተማ አስተዳደሩ ለክልል ስብሰባዎች ሊሆን ይችላል የተለያዩ ኮንፈረንሶች ማገልገል የሚችል ለየት ያለ አሰራር ነው የተሰራ ያለው። አገልግሎቱን በተመለከተ እንደ ቀበሌም እንደ ከተማ አስተዳደርም ያለን ክፍተት የሚሞላ ነው። የአዳራሽ ችግሮች አሉ። ብዙ ጊዜ ታውቃላችሁ ወረፋ ጠብቀን ሁሉ ስብሰባ የምንገባባቸው ሁኔታዎች አሉ። ያንን ክፍተት የሚሞላ ቀጣይም ሌሎቹም ደግሞ ይህን አርአያ እንዲከተሉ የሚያደርግ የተጣራ አሰራር ነው። ሁለተኛ ፍጥነቱ አስተማሪ ነው። እኔ አሁን እንግዲህ 2 ወር አልሞላ ይሄን ሁሉ ስራ ስንሰራ ማለት ነው። እነኚህ ነገሮች ምንድነው የሚጀመሩ ነገሮች ከየት ጀምሮ መቼ ማለቅ እንዳለ የቀጠና አስተዳደሩ የትምህርት ስራን ከመደገፍ አኳያ ከሚጠበቅበት በላይ እየሰራ ነው ያሉት በሸታ ከንተሪ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ካሚቶ መኩሪያ በትምህርት ቤት ቅጥር ግቢ ቀጠና አስተዳደሩ ያስጀመረውን የቅድመ መደበኛ መማሪያ ክፍሎች ለማጠናቀቅ የሚመለከተው ሁሉ ድጋፍ እንዲያደርግ ጠይቀዋል። ብሎኮችን እንደምታዩት ከዚህ በፊት ወደ 2 ብሎክ 8 ክፍል ቤት ሰርቶ አገልግሎት ላይ ያዋለ ነበር። አሁን ላይ ደግሞ የተማሪ ቁጥርም እየጨመረ ሲመጣ የቅድመ አንደኛ ትምህርትም እንደዚሁ በከፍተኛ ደረጃ እዚህ ከተማ አስተዳደር ውስጥ ካሉት ትምህርት ቤቶች በእርግጠኝነት ለመናገር የምፈልገው ቅድመ አንደኛ የተማሪ ቁጥር ከፍተኛው እዚህ ትምህርት ቤት ነው። 84 የሚሆኑ ቅድመ አንደኛ ተማሪዎች አሉ። በየአመቱ እናስመርቃለን። ስለዚህ ከራሱ ከአንድ ግቢ ለየተን ትንሽ ራቅ አድርገን አሁን ደግሞ 2 ክፍል መማሪያ ለቅድመ አንደኛ በቀበሌና በህዝብ ድጋፍ ተጀምሯል። ነገር ግን ያዝነው ካፒታል እጅግ አነስተኛ ነው።
የጀመርነው ጅምር አሁን እንጨት ቀበሌው በነፃ በመስጠት ድጋፍ በመስጠቱ ድንጋይ አሸዋ ካሰባሰብነው ገንዘብ ገዝተን ስራ ጀምረናል። ግን እንዴት እንደምንጨርስ አናቅም። ህዝቡን በመተማመን የቀበሌውንም አመራር በመተማመን ጀምረናልና እንደማይጀም ለመናገር የምፈልገው ምናልባት ይሄንን ዜና የሚያዳምጥ የሚመለከት ሰው የግል ባለሀብትም ወጣትም እዚያው አካባቢ ያለ ትምህርትንና ህፃንን የሚወድ ሰው ድጋፍ ያደርግና የጅምር ስራችን እንድጠናቀቅ አደራ ማለት እፈልጋለሁ። ከነዋሪዎች አስተያየታቸውን ያጋሩን አቶ አለማየሁ ቢሊ ህዝቡን በማስተባበር የቀጠናው አስተዳደር እያከናወነ ያለው ተግባር ለትውልድ የሚሻገር በመሆኑ በደስታ እየተሳተፉበት እንደሆነም ገልጸዋል። ለቀና ትብብራቸው ማህበረሰቡንና ድጋፍ ላደረጉ ተቋማት የቀጠና አስተዳደሩ ምስጋና አቅርበዋል። ከተመሰረተ 19ኛ ዓመቱን ያስቆጠረው በቦንጋ ከተማ መንግስት ሰራተኞችና ጡረተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር ባለፉት ጊዜያት በርካቶችን ተጠቃሚ ማድረጉ ተገለጸ። በ21 አባላት መመስረቱ የሚነገርለት ማህበሩ አሁን ላይ 1101 አባላት ያሉት ሲሆን 18ኛ መደበኛ ጉባኤውን በቦንጋ ከተማ አካሂዷል። ዜናውን ምረት አብራኑ እንደሚከተለው ታቀርቧለች። ማህበሩ በ1995 ዓመተ ምህረት በ21 አባላት ተመስርቶ አሁን ላይ 1101 አባላትን የያዘ ማህበር ነው። በጉባኤው የመክፈቻ ንግግር ያደረጉት አቶ አክሊሉ አማደ በጥቂት አባላት ከዓመታት በፊት የተመሰረተው ማህበሩ ዛሬ ለደረሰበት ደረጃ ለመድረስ በርካታ መሰናክሎችን ያለፈ ሲሆን ይህንን በመቋቋም ማህበሩ ለዚህ ደረጃ ላደረሱ አካላት ምስጋና ይገባቸዋል ብለዋል። የማህበሩ የ2015 ዓመተ ምህረት አፈጻጸም ሪፖርትና የ2016 ዓመተ ምህረት እቅድ በመምህር ታደሰ የቦ ቀርቧል። በአሁኑ ጊዜ የማህበሩ ካፒታል 16,821,285 መድረሱ በሪፖርቱ ላይ ተመላክቷል። በተጨማሪም የተገኙ ገቢዎች ከሼር 3 ሚሊዮን በላይ፣ ከብድር ወለድ 7 ሚሊዮን፣ ከቅጣት 56626፣ ከዩኒየን ትርፍ ክፍፍል 333579 ብር የተገኘ መሆኑን አቶ ታደሰ በሪፖርታቸው አብራርተዋል። ከጊዜ ወደ ጊዜ እየጨመረ የመጣው የብድር ጠያቂ አካላትን ጥያቄ ምላሽ ለመስጠት ሲባል ከከፋ የገንዘብ ቁጠባና ህብረት ስራ ዩኒየን 8 ሚሊዮን ብር ብድር መወሰዱ ተገልጿል። በጉባኤው የከፋ ገንዘብ ቁጠባና ህብረት ስራ ዩኒየን ኦዲተር አቶ አቤል ወልቀባ የኦዲት ሪፖርታቸውን አቅርበዋል። የማህበሩ የቦርድ ሰብሳቢ አቶ አሳየ ወዳጆ የህንጻው መተዳደሪያ ደንብ ሰነድ፣ አቶ ወሰን ድረስ ለማ የብድር መተዳደሪያ ደንብ ሰነድ እንዲሁም አቶ ክንፈ ገብሬ የቁጥጥር ኮሚቴ ተግባር ዙሪያ የተዘጋጀ ሰነድ አቅርበዋል። ማህበሩ ለሆቴልና ለተለያዩ አገልግሎቶች የሚውል ህንጻ ግንባታ ጠቅላላ ወጪው 78 ሚሊዮን 380,168 ሲሆን ለህንጻ ማስጀመሪያ 20% ቅድመ ክፍያ መከፈል ሲኖርበት በገንዘብ እጥረት ምክንያት መከፈል ባለመቻሉ ግንባታው ሊቆም ችሏል ተብሏል። ለዚህም የማህበሩ አባላት ባለፈው ዓመት ጉባኤ ላይ በተሰጠው ውሳኔ መሰረት ግንባታው እንዲቀጥል ሼሩን መግዛት አለባቸውም ተብሏል። በመጨረሻም በህንጻ ግንባታው ደንቡ ዙሪያ ማህበሩ 60% የሚሆነውን ሼር የሚሸፍን ሲሆን ቀሪው 40% ደግሞ ከማህበሩ ውጪ ለባለ ሀብቶች ይሸጥ በሚለው ሐሳብ አባላቱ ማስተካከያ ይደረግበት የሚል ሐሳብ በመስጠታቸው ደንቡን ያዘጋጀው ኮሚቴ የህብረት ስራ ዩኒየኑና የማህበሩ ስራ አስፈጻሚዎች ዳግም በማየት ማስተካከያ ይደረግበት በሚለው ሐሳብ በመስማማት ጉባኤው ተጠናቋል። በቤንች ሸኮ ዞን በሚዛን አማን ከተማ በመኖሪያ ቤት ውስጥ በተነሳ እሳት አንድ እናትና የ1 ዓመት ልጅ ህይወታቸው ወዲያው ከማለፉም ባለፈ ከ3 ሚሊዮን ብር በላይ የሚገመት ንብረት ላይ ጉዳት መድረሱን የሚዛን አማን ከተማ አስተዳደር ፖሊስ አስታወቀም። የከተማ ፖሊስ አዛዥ ረዳት ኢንስፔክተር አዳና አለማየሁ እንደተናገሩት አደጋው ሊደርስ የቻለው በህገወጥ መንገድ ቤት ውስጥ ተቀምጦ በነበረ 4 በርሜል ቤንዚን ከኤሌክትሪክ ምድጃ ጋር በመገናኘቱ መሆኑን ገልጸዋል። በዚህ አንድ እናትና ልጅ ህይወታቸው ወዲያው ሲያልፍ ሌላ አንድ የ7 ዓመት ሴት ልጅ ላይ ከፍተኛ ጉዳት መድረሱና ሕክምና በመከታተል ላይ እንደሚገኙም ተናግረዋል። በአደጋው ከ3 ሚሊዮን ብር በላይ የሚገመት ንብረት መውደሙን የፖሊስ አዛዡም ገልጸዋል። እሳቱ ወደ ሌሎች አካባቢዎች እንዳይዘመት ፖሊስና የአካባቢ ማህበረሰብ ባደረጉት ርብርብ መቆጣጠር መቻሉም እንዲሁ ተመላክቷል። ህዝቡ አደጋ ጊዜ የሚያስከትሉ ተቀጣጣይ ነገሮች ላይ ጥንቃቄ እንዲያደርጉ ያሳሰቡት ረዳት ኢንስፔክተሩ አንዳንድ ህገወጥ ነጋዴዎችም ከድርጊታቸው እንዲታቀቡ አሳስበዋል። አደጋውን ለመቆጣጠር ላደረገው ትብብርም ለህብረተሰቡ ምስጋናቸውን አቅርበዋል ሲል ዜናውን ያገኘነው ከክልሉ የመንግስት ጉዳዮች ኮሚኒኬሽን ድህረ ገጽ ነው። ክቡራትና ክቡራን ተመልካቾቻችን ለዛሬው ከክፋ ቴሌቪዥን ይዘንላችሁ የቀረብናቸው ዜናዎች ስትከታተሉ የቆያችሁትን ይመስላሉ። ዜናዎቹን ይዤ በመቅረብ ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ። ቀሪ የክፋ ቴሌቪዥን ፕሮግራሞች ጋር አብራችሁ እንድትቆዩ ጋበዝኳችሁ።